እንኳን ወደ ያምራት ቲዩብ በሰላም መጡ። በዚህ ቪዲዮ ስለ መኪና ብቻ እናወጋለን። በአማርኛ ቋንቋ ቀርበው በመኪና ዙሪያ ብቻ ለማውጠንጠን የተከፈቱ ዩቲዩብ ቻናሎች በስፋት ተዳስሰዋል። ምንም እንኳን በአብዛኛዎቹ በሀገራችን ልጆች የተመሰረቱ ዩቲዩብ ቻናሎች በአንድ ጭብጥ ላይ ብቻ ልዩ ትኩረት በማድረግ በቋሚነት በማያቋርጥ መልኩ የማቅረብ ውስንነት ቢታይባቸውም በቻናሉ እምነት በአብዛኛው የመኪና እና የአውቶሞቲቭ ዘርፍ ላይ ያተኩራሉ ብለን ያመንባቸውን ብቻ በመዳሰስ በተመልካች ብዛታቸው በማነጻጸር 10 ምርጥ ቻናሎችን ለእናንተ ለተከበራችሁ የቻናላችን ታዳሚዎች ይዘን ቀርበናል። ቻናሎቹ በኢትዮጵያ ስላለው ወቅታዊ የመኪና ገበያው ላይ ስለቀረቡት መኪኖች ገላጭ ጠቃሚ ዳሰሳዎችን፣ ወቅታዊ በተሽከርካሪ ዙሪያ ስለወጡ ህጎችና ዜናዎች እንዲሁም ስለ አሽከርካሪ ስልጠና እና ስለ ተሽከርካሪ ውስጣዊና ውጫዊ አካላት ትምህርታዊ ገለጻዎችን ሁላ ይዘው ቀርበዋል። ስለዚህ የቻናላችንን የሰብስክራይብ የላይክ እና የደውል ምልክቶች ለመጫን ዝግጁ ሁኑልንና ወደ ጥልቁ የመኪና ዘርፍ ባህር በመጥለቅ ከ10ኛው ቻናል ስንጀምር 10ኛ ኢትዮ አውቶሞቲቭ ሾው ቻናሉ እንደ አውሮፓውያን አቆጣጠር ሜይ 2015 የተከፈተ ሲሆን ከ18000 በላይ ሰብስክራይበሮች፣ 560 ቪዲዮዎች በላይ እና ከ500000 በላይ ተመልካቾች አሉ። 9ኛ ፍቃዱ አውቶሞቲቭ እንደ አውሮፓውያን አቆጣጠር በሜይ 2024 ተመዝግቦ ከ13900 በላይ ሰብስክራይበርስ፣ ከ140 በላይ ቪዲዮዎች እና በ570,000 በላይ ተመልካቾች። 8ኛ ሀገርኛ ሚዲያ የተመዘገበበት ጊዜ እንደ አውሮፓውያን አቆጣጠር አፕሪል 2022 ከ8150 በላይ ሰብስክራይበሮች፣ ከ600 ቪዲዮዎች በላይ እና ከ580,000 በላይ ተመልካቾች። 7ኛ ጆርናሊስት ጎሳ ቻናሉን እንደ አውሮፓውያን አቆጣጠር ጁን 2020 አስመዝግቦ ከ18800 በላይ ሰብስክራይበሮች፣ ከ140 በላይ ቪዲዮዎች እና ከ720,000 በላይ ተመልካቾች አፍርቷል። 6ኛ አትፈርቲዩ እንደ አውሮፓውያን አቆጣጠር ማርች 2021 ሲመዘገብ ከ19800 በላይ ሰብስክራይበርስ፣ ከ100 በላይ ቪዲዮዎችን በመጫን ከ1,900,000 በላይ ተመልካቾች አግኝቷል። 5ኛ ቲላቲዩ የቻናሉ ምዝገባ በኢሮፒያን አቆጣጠር ኖቬምበር 2022 ሆኖ ከ59100 በላይ ሰብስክራይበርስ፣ ከ310 በላይ ቪዲዮዎች፣ ከ3,400,000 በላይ ተመልካቾች አግኝቷል። 4ኛ ዮናታን ደስታ በሜይ 2015 እንደ አውሮፓውያን አቆጣጠር ተመዝግቦ ከ73200 በላይ ሰብስክራይበርስ፣ ከ220 በላይ በጫናቸው ቪዲዮዎች፣ ከ3,400,000 በላይ ተመልካቾች አግኝቷል። 3ኛው ሙካም ሞተርስ ምዝገባውን እንደ አውሮፓውያን አቆጣጠር ጃንዋሪ 2015 በማድረግ ከ38900 በላይ ሰብስክራይበርስ በማግኘት በጫናቸው ከ230 በላይ ቪዲዮዎች፣ ከ3,970,000 በላይ ተመልካቾች ለማግኘት ችሏል። 2ኛ አዶኒያስ ካር ሪቪው እንደ አውሮፓውያን አቆጣጠር ከጃንዋሪ 2015 ጀምሮ ከ57100 በላይ ሰብስክራይበርስ በማግኘት ከ430 በላይ ቪዲዮዎችን በመጫን ከ3,990,000 በላይ ተመልካቾችን በማግኘት። ዛሬ ካዘጋጀነው ዝርዝር ወደ ቁጥር አንዱ ከመሄዳችን በፊት ይህንን ቪዲዮ ለማዘጋጀት የዳሰስናቸውን ቻናሎች በወፍ በረር እንቃኛቸው።
አንደኛ ደረጃ ላይ ወደ አስቀመጥ ነው ብዙ ተመልካች ያፈራ በመኪና ላይ ትኩረት ያደረገ ዩቲዩብ ቻናል ስናመራ ጄጄ ቲዩብን እናገኛለን። ቻናሉ እንደ አውሮፓውያን አቆጣጠር ከፌብሩዋሪ 2015 ጀምሮ ከ134,000 በላይ ሰብስክራይበርስ በማካተት ከ120 ቪዲዮዎች በላይ በመያዝ ከ9,700,000 በላይ ምልከታን አትርፏል። የአምራት ቲዩብን ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በዩቲዩብ መተግበሪያ አንቱ የተባሉ የጭብጥ ፈጣሪዎችን በማስተዋወቅ ከጎኖ ሁሌም አለን።